ምን ከኔ በኋላ ያሉት ልጆች እኔ መስላታለሁ መሰለኝ ማስወጣበትና ሰው በዚህ ልክ ይቀየራል። ያንን ቀን አስቤ አላቅም ነበረ። እንግዲህ ረምላ ያው እንዳልኳችሁ ነው፣ በጣም ተቀይራለች። ኮምፕሊትሊ ሙሉ በሙሉ የተቀየረችው እና እኔ በጣም ገርማኛለች ማለት ነው። እና እኔ እሷ ቤት የሚገቡትን ልጆች ምናምን ከኔ በኋላ ያሉትን ልጆች እኔ መስላታለሁ መሰለኝ ማስወጣበትና እንግዲህ የራሳቸው የሆነ ሁሉም የመግባባት እንትን ሊኖረው ይችላል አይደለ? እንግዲህ ያ ማለት እሷ ጋር ነው እንጂ መግባባት ያለባቸው እኔ ምን አገባኝ? የሚመለከተኝ ነገር የለም አይደለ? የራሴን ስራ ሰርቼ ወስጃለሁ። ከዛ ውጭ ያለውን ነገር ግን እሷ ጋር ነው መስማማት ያለባቸው። ካልፈለጉ ይሄዳሉ፣ ሌላ ታመጣለች አይደለ? እንጂ እዛ ያሉትን ልጆች ለምሳሌ 100 ሺህ ስታከብር የነበረችው መካጋ ምናምን አብረን ነበርንና ምንም እንትን የምለው ነገር የለም። እኔ የምሄደው እዛ ቤት በዋነኝነት እኔ የምሄደው አንደኛ ልጆችን ለማግኘት ነው። ሲቀጥል ደግሞ እሷ ጋር እንደ እህት ነው ብያቸዋለሁ። ቀረቤታችንና ያን ያህል እንትን ስለምንል ማለት ነው፣ በጣም ስለምንቀራረብ እንደ ቤተሰብ እንደ ፋሚሊ ስለማያቸው ነው እንጂ ከዛ ውጪ እንደዚህ የሆነ እሷን እንደዚህ የሚያስቆጣት እንትን የሚላት ነገር የለም። እና እንግዲህ ያው ራህመት ጋር ከዚህ በፊት አውርተን ነበር በስልክና እንግዲህ እኔ መስያት ይሆናል ራህመት ሄዳ እንድትቆይ ያደረኩባት ወይም ደግሞ እንትን ያልኩባት። እኔ እኮ መተሽ ገዥኝ ስራ የሆነ ነገር ገዥኝ እኮ ብትለኝ እኮ እኔ እምቢ አልላትም። እምቢ ምልም ሰው አይደለሁም። እኔ አግዛት ነበር። የሆነ ነገርም ካስቸገራት እኔ ጋር መነጋገር ማውራት ትችላለች እንጂ ይሄ እንደዚህ መዘጋቱ ወይም እንትን ማለቱ መቆጣቱ እንትን የሚላት ነገር ያለ አይመስለኝም። እኔ ሰው አልበረክትላት ካለ እኔ ምን የማደርገው ነገር አለ? እኔ ምን ይመለከተኛል ነው። እኔ የራሴ ትልቅ የሆነ የራሴ የሆኑ ችግሮች አሉብኝ። ሰው ነኝ እንኳን አይደለም እሷ እንትን እና ማለት በጣም ስለምቀርባት በጣም ስለምወዳት እና እንዳልኳችሁ በጣም የቅርብ በጣም ሚስጥረኛ ነችና እንደዛ ስለምንቀራረብ ያን በሆነ መልኩ እና ድንገት ስትቀየር እኔ ምን ሆነች ብዬ ነው እንጂ እንትን ያልኩት ነገር የለም። እና የምትግባቧት የምታውቋት ልጆች ምናምን ካላችሁ ደግሞ በውስጥ እንድታወሯት እና ለምንድን ነው ማለት በቃ ያለውን ነገር እኔ ብትነግረኝ በግልጽ በቃ እንዲህ ስላረግሽ ነው እንደዚህ ነው ብትለኝ እኔ እንትን ማለት እችላለሁ። ማለት በቃ ያን ጥፋቴን ማወቅ ፈልጋለሁና እኔ በቃ ልጅቷን አግኝቻት ነበረ፣ አውርቻታለሁ። ማለት በቃ ለምን ቀረሽ በሰላም ነው ወይ ሄድሽው ምናምን ብያታለሁ። ክረምት ላይ ነው ሄደችው ልጅቷ አርማልኝ ምናምን ብላ ሄዳ ነበረና ከዛ ቆየች በዛው ማለት ነው። ወደ 4 ወር ነው 2 ወር 4 ወር ምናምን እንደዛ አይነት ነገር መሰለኝና ብቻዋን ነበረች። ሜቢ እሱ ነገር እኔ እንድዘገይባት ያደረኳት ምናምን መስሏት ሊሆን ይችላል። ከዛ ውጭ ግን እኔ ምንም የማውቀው ጥፋት የለም። እና አሁንም በውስጥ አውራት እሷን አውራትና እስኪ እንትን የምትለውን ነገር እንስማት እና እኔ ብቻ እንድትነግረኝ እፈልጋለሁ። ስለምቀርባት ነው እና አለኝ የምላት ሰውም እሷ ነች እና ለዛ ነው እላችኋለሁ። በተረፈ እቃ ኦርደር ማድረግ የምትፈልጉ ማዘዝ የምትፈልጉ የቤት እቃ አለ፣ ማንኛውንም አይነት እቃ ኦንላይን ይሰራሉ ማለት ነው። እነሱን አይነት እቃዎች ምናምን የምትፈልጉ ልጆች ካላችሁ ስልክ ያለላችሁ ዲስክሪፕሽን ላይ ማዘዝ ትችላላችሁ እና አበረታቱኝ። ማለት ምንም ነገር ቢሆን የራስ የሆነ ነገር እንድኖረኝ እፈልጋለሁ እኔ እና እንደዚህ እንትን የምትል ምናምን መስሎኝ አይደለም። እና ስለ ራህመት ጉዳይ ነው እኔ ያለው እንትን ያልኩት ያወራሁት። ከዛ ውጭ ያለ ነገር እኔ ማንንም ጋር ምንም ያወራሁት ነገር የለም እላችኋለሁ። እና እንደዛ ነው እንግዲህ እናቷንም አላገኘኋትም። እስኪ ወይ እንግዲህ ሄደ እንደሆነ ጀሜ ምናምን ሄጄ እናቷን አገኛት ሊሆን ይችላል እንግዲህ እንጂ እሷ እንኳን እንትን ልትለኝ ፈቃደኛ አይደለችም። ያው ልጆችን አላገኘኋቸውም። ሌላ ሰው ምናምን እንግዲህ ምንም የሚያውቀው ነገር የለም በእኔና በሷ መካከል የሚታወቅ ነገር የለም። ያው የምታውቀው ችግሩን እሷና እሷ ብቻ ናት አይደለም ማለት እንዴት እኔ ጋር ትኮራረፍ ምን ትበል ማንም የሚያውቅ ሰው የለም አይደለም። እና ያው ትንሽ እንደደበሬ ነው የምሬን ነው የምላችሁ። እንደዚህ አለኝ የምትሉት ሰው የራሳችሁ ሰው የቀርበ ሰው እንደዚህ እንትን ሲላችሁ ትንሽ ይከብዳልና በጣም ይደብራል። የምሬን ነው የምላችሁ። እኔ ከምንም በላይ ማለት የሆነ ነገር የጎደለኝ የሆነ ነገር እንትን ያለኝ ምናምን ነው መሰለኝና ብቻ ከባድ ነው እላችኋለሁ። እና ላይክ ሰብስክራይብ ሼር አድርጉልኝ፣ ቻናሌን አሳድጉልኝ እና አበረታቱኝ እላችኋለሁ። ያው ትንሽ ይከብዳል። ጭራሽ ሰውን በዚህ ልክ እንትን የምትል ሰው የምትገምት ሰው ምናምን ከሆነ ኤኒቲንግ ማንኛውንም ነገር መናገር ትችላለች እኮ እንደዚህ ስላደረግሽ ነው እንደዚህ ሆኖ ነው የሆነ ነገር የተፈጠረውንም ነገር ምናምን ብዙ ነገር እንትን ብለናል ነው እንግዲህ ሰው
አንዳንድ ሰው ረጅም ዓመት ይኖራል። እኔ እና እሷ እንግዲህ ስንተዋወቅ በጣም ረጅም ጊዜ ሆኖናል። ወደ 10 ዓመት ምናምን ከዛ በላይ ይሆነናል በመተዋወቅ። አብረን መኖር ከጀመርን ደግሞ 7 ዓመት ምናምን አካባቢ አብረን እንኖራል ማለት ነው። ስለዚህ ያንን ሁሉ ነገር በ7 ዓመት መካከል ብዙ ነገሮች ይተላለፋሉ። አይደለም በ7 ወር በ7 ቀን መሀል ላይ ብዙ ነገር ማለፍ ይቻላልና ሁሉ ነገሮች ስንተላለፍ ያው ይቅርታን ተባብለን ምናምን እንትን ብለን የምንተላለፋቸው ብዙ ነገሮች አሉና አብረን ቀጥለን እህቴን ማማን ያሳጥቻት ብዙም ነገር እንትን ብለን ነበር። ግን አሁን ላይ የተቀየረችበት ነገር ማወቅ ፈልጋለሁ። ሌላ ሰው ማንም እንትን የሚል የለም እና ያው እኔ ባለቤቷንም እኔ አልግባባውም። እንደዚህ ምን ሆና ነው ምናምን አልለውም። እኔ እሱ ጋር ስለማንግባባ ማለት ነው። ድሮ ማለት እኔ ሲጀመር ባለውም ስለምፈራው አላናግርም። እሱ እናቷን አላገኘኋትም። ሌሎች ሰው እህቷን ምናምን ደግሞ ደውዬላት ነበረ። እኔ እንጃ አለች ማለት በቃ ለሌሎች የምትላቸው ምንድነው ደህና ናት አለች ምናምን የምትላቸው መድና ደህና ነች ምን ሆና ነው ምናምን ሲሏት አለች ደህና ነች ያው ትምህርት ስለሆነች ነው ብላ ነው መልስ የምትሰጠው እንጂ እንደዚህ ነው ምናምን ያው መጣላታችንን ማናገር አትፈልግም። ያው በራሷ ዝም ነው ያለችው እንጂ እንትን ማለት አትፈልግም። ማለት እኔ ከዚህ በፊትም ሄጄ እንደዛ ዝም ብላኝ ተመልሼ መጥቼ ከዛ አሁን የሆነ እንትን ካላት ብዬ ነው ተመልሼ የሄድኩትና ከዛ በኋላ ነው እናንተ ማለት በቃ እንደዚህ የሚግባባት ሰው ምናምን ካለ ቢያወራት ብዬ ነው እንጂ ይሄ አዲስ አይደለም ማለት አሁን የመጀመሪያ አይደለም። ሄጄ ነበረ ከዚህ በፊት ግን ዝም ስትለኝ ያው ብዙም እንደዚህ እንትን አላለችም። ዝም ስትለኝ ተነስቼ መጣሁ ወደ ቤቴ ማለት ነው። ከዛ አይ ደብሯት ሊሆን ይችላል በሆነ ወይ በስራ ጉዳይ በሆነ ነገር ምናምን ደብሯት ሊሆን ይችላል ብዬ ተመልሼ መጣሁ። ከዛ አሁን ሲሄድ ደግሞ ጭራሽ እንትን አላለችም። ብሶባታል ማለት ነው። ማለት በቃ እኔ ደግሞ ወደ ኋላም ወደፊት ማለት በጣም ብዙ ነገሮችን ለማስተዋስ ሞከርኩኝ። ጭራሽ ማለት ነው በቃ እኔ እንደዚህ ነው ብዬ የሚነሳ ነገር ምናምን ያጠፋው ጥፋት የለም ማለት ነው። እኔ እስካሁን ድረስ እንግዲህ ስለ ልጅቷ ጉዳይ ነው እንዳልኳችሁ እንጂ ከዛ ውጭ ያለ ነገር ግን እኔ እንትን ያልኩት ነገር የለምና እኔ ብቻ ለማንኛውም በውስጥ የምታውቋት ልጆች አያናግሩልኝ እና እኔ እንጃ የምሬ ነው የምላችሁ። እኔ በጣም የምቀርባት ሰው ስለሆነች እንደዚህ እንትን እንድትል ምናምን አልፈልግም፣ እንድትቀየም አልፈልግም። ምንም የሚስተካከልም ነገር ከሆነ ኦኬ ይስተካከላል። ማስተካከል የምችለው ነገር ከሆነ ማለት ነው። ጠፍቶ ያለፈ ነገር ከሆነ እንግዲህ የምትካሰው ነገርም ከሆነ የሆነ ነገርም የሚደረግ ከሆነ እንግዲህ የጠፋትም ነገር ካለ መናገር ትችላለች ማለት ነው። ምንም ነገር ማለት በቃ ይሄ አሁን እኔ ሄጄ መምጣቴ ምናምን አይደለም እና እኔ ብዙ ነገር አብረን አሳልፈናል እንዳልኳችሁ ማለት ነው። ስለዚህ እነዚህን ነገሮች ያው ጠይቁልኝና እንግዲህ እስኪ ያለውን ነገር ኢንሻአላህ እንግዲህ እሺ ትል እንደሆነ እናያታለን። እንግዲህ እንጋው ያለውን ነገር ማለት ነው። ያልጠየቁት እናቷን ብቻ ነው። ሌላ ሁሉንም ሰው ጠይቄያለሁ። ብዙ ሰዎች ጠይቄያለሁ እንዳልኳችሁ እህቷን ምናምን ጠይቄያለሁ። ባለቤቱ ጋር ልግባባ። ከዛ ውጭ ግን ያው ዝም ያለ ነገር ነው ማለት ነው። እና ላይክ ሰብስክራይብ አድርጉልኝ። እንግዲህ እስኪ ኢንሻአላህ ያለውን ነገር ትላለህ። አበረታቱኝ፣ እቃ ምዘዙኝ፣ ልብስም አለ ሁሉም ነገሮችን አንዳንድ ነገሮች ምናምን ማለት ነው የምፈልጉትን ነገሮች በተመኝነት አላችሁበት ቦታ ደርስላችኋለሁ ማለት ነው። ላይክ ሰብስክራይብ ሼር አድርጉልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።